ሰላም ሰላም ውድ የቻናሌ ተከታታዮች፣ ዛሬ የማቀርብላችሁ ስለ ፓላስ ኬሚካል ስሌት ነው። እንግዲህ ይህን ስሌት የምንሰራው ለ2500 ሜትር ስኩዌር ሜትር ለሆነ ማሳ ነው፣ ወይም ደግሞ 50 በ50 ለሆነ መሬት ላይ ነው። ለምሳሌ ገበሬው የሚያስፈልገው 50 በ50 ለሆነ መሬት ምን ያህል ፓላስ እና ምን ያህል የውሃ መጠን እጠቀማለሁ ብሎ ማስላት አለበት ወይም መጠየቅ አለበት። ምክንያቱም ከፋብሪካው ኬሚካሎች ሲመጡ ጸረ አረም ወይም ጸረ ተባይ፣ ጸረ ፈንገስ መድኃኒቶች ሲመጡ ለሄክታር ነው የሚመጡት። ለአንድ ሄክታር ይህን ያህል ኬሚካል መጠን ኤምኤል፣ ይህን ያህል ሊትር ውሃ በጥብጣችሁ እርጩ የሚል ነው። ስለዚህ እኛ ለምሳሌ የኛ መሬት ደግሞ 2500 ስኩዌር ሜትር ከሆነ እንዴት ነው ካልኩሌት የምናደርገው፣ እንዴት ነው ስሌቱን የምንሰራው የሚለውን ዛሬ የምናይ ይሆናል። ውድ የቻናሌ ተከታታዮች ተከታተሉኝ፣ አንድ ባንድ አሳያችኋለሁ። መልካም ትምህርት ወይም መልካም ይሁንላችሁ። እንግዲህ ለ2500 ሜትር ስኩዌር ካሬ ሜትር እርሻ የሚያስፈልገው የፓላስ 45 ኦዲ ስንት ነው የሚለውን ነው። ጸረ አረም መድኃኒት መጠን ስሌት እንደሚከተለው አቀርብላችኋለሁ። እንግዲህ አንደኛ ላይ የቦታው ስፋት በሄክታር ማወቅ አለብን፣ አውቀናል። ለምሳሌ ለአንድ ሄክታር 10,000 ሜትር ስኩዌር ነው። ስለዚህ ይሄንን ወደ ሄክታር መቀየር አለብን። 2500 ሜትር ስኩዌርን ወደ ሄክታር ስንቀይረው 0.25 ሄክታር ይሆናል። እንግዲህ ይሄ ማለት 2500 ለ10,000 አካፍለን የምናመጣው ነጥብ ነው፣ ወይም የዚህ 1/4 ይሆናል ማለት ነው። ይሄ 0.5 ሄክታር የሚለውን እንይዝና ወደሚቀጥለው ስቴፕ እንሄዳለን። የሚቀጥለው እንግዲህ ሁለተኛው ስቴፕ ምንድን ነው? የፓላሱን መጠን ስሌት እንሰራለን። ለስንዴ ሰብል የሚመከረው የመደበኛ የፓላስ መጠን በሄክታር 500 ኤምኤል ነው፣ ወይም ደግሞ ግማሽ ሊትር ማለት ነው። ስለዚህ ቅድም ያገኘነው 0.25 ሄክታርን በ500 ኤምኤል ስናባዛው 125 ኤምኤል ወይም ጠቅላላ የሚያስፈልገን 125 ኤምኤል ፓላስ ነው ማለት ነው። በጣም ጥሩ። ስለዚህ የፓላሱን መጠን አግኝተናል ማለት ነው። እሱን ለምሳሌ እዚህ እቃዎቹ ላይ በተቀመጠው መጠን ወይ በምንለካበት መጠን 125 ኤምኤል እንለካለን ማለት ነው። እንግዲህ ሁለተኛ ላይ ይህን ካገኘን ሶስተኛ ላይ የምንመጣው የውሃውን መጠን ማስላት አለብን። እንግዲህ በአማካይ ለአንድ ሄክታር ከ200 እስከ 250 ውሃ ጥቅም ላይ ይውላል ተብሎ ይታሰባል። እንግዲህ እንደ አረሙ ሁኔታም ሊወሰን ይችላል። ስለዚህ የውሃው መጠን ለምሳሌ 200 ነው ብለን ካሰብን እቃው ላይ ይጻፋል። እቃው ላይ መሰረት አድርገን ይህን ካልኩሌሽን ተጠቅመን መስራት እንችላለን። ስለዚህ ስሌቱ 0.25 ሄክታሩን በ200 ሊትር ስናባዘው 50 ሊትር ውሃ ያስፈልገናል ማለት ነው። ጠቅላላ የሚያስፈልገን የውሃ መጠን 50 ሊትር ነው ማለት ነው። ስለዚህ ውሃችንንም አውቀናል ማለት ነው። በሶስተኛ ላይ እንግዲህ በሃንድ ስፕሬየር ነው በአብዛኛው የኛ ገበሬዎች የሚረጩት። ስለዚህ ናፕሳክ ስፕሬድ ለመበጥበጥ እንግዲህ የሚረጨው ታንከሮ በሚይዘው የውሃ መጠን ልክ የሚከተለውን መድኃኒት እንጨምራለን ማለት ነው። ለምሳሌ በ20 ሊትር ውስጥ ታንከር 50 ኤምኤል ፓላስ በ20 ሊትር ውስጥ እንጨምራለን ማለት ነው። ለ15 ሊትር ታንከር ውስጥ 37.5 ኤምኤል ፓላስ እንጨምራለን ማለት ነው። እንግዲህ ይሄ እንዴት ነው የመጣው ካላችሁ፣ ለምሳሌ 50 ሊትር ውሃ ነው የሚያስፈልገን። ስለዚህ 50 ሊትር ውሃ ለ125 ኤምኤል ውስጥ ከተጠቀምን ለ20 ሊትሩ ስንት እንጠቀማለን የሚለውን እንሰራለን ማለት ነው። ስለዚህ ለ20 ሊትር የሚያስፈልገን 20 ሊትር ነው ማለት ነው። እሱም 125 ሲባዛ በ20 ከፍል ለ50 ስናካፍለው አባዝተን የምናገኘው ውጤት። ለምሳሌ ስንት ዙር ነው የምንረጨው የሚለውን ጥያቄ ሊያስነሳ ይችላል።
ይሄን ለማግኘት በ20 ሊትር ታንከር ውስጥ ስንት ዙር ረጫለሁ የሚለውን የ50ውን መጠን ለ20 ስናካፍለው 2.5 ዙር እንረጫለን ማለት ነው። ወይም 3 2 ከግማሽ አድርገን እንረጫለን ማለት ነው። እንግዲህ በአጠቃላይ የሚያስፈልገን ፓላስ 125 ኤምኤል ነው ለ2500 ሜትር ስኩዌር። የውሃው መጠን 50 ሊትር ነው ማለት ነው። እነኝን አንድ ላይ እንቀላቅላለን ማለት ነው። በዚህ መልኩ ካልኩሌሽኑ ስሌቱን እንሰራለን ማለት ነው። እንግዲህ የጥንቃቄ መልእክት ያስፈልጋል። የመተግበሪያው ጊዜ ፓላስ ውጤታማ የሚሆነው ስንዴው ከ2 እስከ 6 ቅጠል በሚያወጣበት ወቅት ወይም አረሙ ገና ለጋነት ላይ እያለ መረጨት አለበት። ቢረጭ ጥሩ ነው፣ አለበለዚያ ላይገለው ይችላል ማለት ነው። የአየር ሁኔታውን ስናይ ብዙውን ጊዜ ዝናብ ወዲያው አይተን ዝናብ ሊዘንብ ይችላል። ያ ደግሞ ሊያጥበው ይችላል። ስለዚህ መድኃኒቱ አልገደለም ልንል እንችላለን። በሽታው በተፈጥሮ ሲስተም ውስጥ ገብቶ እስኪገለው ድረስ መድኃኒቱ ከተረጨ በኋላ ባሉት 2 ሰዓታት ውስጥ ዝናብ የሚዘንብ ከሆነ መድኃኒቱ ሊጥበው ስለሚችል የአየር ሁኔታውን ማየት ያስፈልጋል። ስለዚህ ለምሳሌ ዝናቡ ሊዘንብ ከሆነ ማቆየት አለብን። ያ ደግሞ ኬሚካላችንን በአክኑ አረሙንም ሳንቆጣጠረው ለትልቅ ኪሳራ ይዳርገናል ማለት ነው። እንግዲህ እንደዚህ እነኚህን ስንጠቀም ለተለያዩ ኬሚካሎች ይህን ካልኩሌሽን ፎርሙላ መጠቀም ይቻላል። ያው አንዳንድ ሰዎች ቀጥታ ስለሚጠይቁ ይህ እንዴት ነው የሚሰራው ብለው ገበሬዎች ብዙ ስለሚጠይቁ አንዳንድ ቴክኒሻሎችም ያን ጥያቄ ስለሚጠይቁ ፊልድ አሲስታንሶችም ይሄ ትልቅ ቪዲዮ ነው። እንደዚህ ጥሩ ትምህርታዊ የሆኑ ቪዲዮዎች እንዲደርሳችሁ ይሄን ቻናል ዊዝ ሳይንስ ዊዝ እንዳሻው የሚለውን ቻናል ሰብስክራይብ አድርጉ። አመሰግናለሁ። ባይ